ራስ ተላለቅ ኧረ ፊልም ዛሬ አልናስር አልሂላልን ዋና ጠላቱን ፕሪሚየም ኦይል የሆነ አጭበርባሪ ክለብን ካሸነፈው ዋንጫውን ያረጋግጣል። ሳውዲ ፕሮ ሊግ ማለት አቻ ከጨዋታው በፊት እኮ አቻ ራሱ ፒስ ነው ብለ ነበር የገባው። ተረዳኝ አይደል? ግን 1-0 እስከ መጨረሻው ሰከንድ ድረስ መርቶ ማለት የመጨረሻው ሰከንድ ነው ማለት የመጨረሻው ሰከንድ የእጅ ኳስ ተወረወረ። ማርቲኔዝ እና በረኛው ተጋጩና ቀጥታ ጎል ላይ ጋር ያላሽ ወይኔ ባባ ሮናልዶ ኦሬዲ ተቀይሮ ወጥቶ ማለት ነው። ይሄንን ሞመንት ሜዳ ላይ ባለመሆኑ አዝኖ ነበረ። አስበው እሱ ላይ ደግሞ ጎል ሲጨመር አሁን ወደ መጨረሻ ቀን ይሄዳል አልሂላል ቀሪ ጨዋታውን ካሸነፈ አረ ስቴዲየሙ ላይ ህዝቡ ኦሬዲ ማልቀስ ጀምሮ ነበር። አስበዋል። በቃ ማልቀስ ጀምሮ ከዛላ አረ ወይኔ አረ ልብ ይሰብራል። እንዴት እንዳዘንኩኝ አንተ ደጋፊው እያለቀሰ በቃ አልቆ ጨርሶ በሜዳው ዋና ጠላቱን አልሂላልን አሸንፎ ዋንጫውን አረጋገጠ ተብሎ ላስት ሰከንድ ላይ ኦን ጎል በለው በቃ ማርቲኔዝ እና በረኛው ተጋጭተው ራሳቸው ላይ ያገቡት። ወይኔ ሲያርሰበን አባት የመጨረሻውን ጨዋታ ማሸነፍ ብቻ ነው የሚጠበቅብህ። ግን ያሁኑ ሞመንት ማን አንተ ደጋፊውን እንዴት እንዳሳዘነኝ ነው የምልህ። ማን ከስንት ጊዜ በኋላ አይነት አለቃቀስ እያለቀሰ ወይኔ ምን ነው እግር ኳስ ቂጥሽና ፈነደትሽብኝ? ምን ነው እንዲያፈነደትሽብኝ ቂጥሽን? ምን ነው እንዴ? እኔ ዘበኛ ልጅ ነኝ እንዴ? ምን አጠፋው? ለምን አላልከኝ እንዴ? በቡሌ ያዘን ነው እንዴ? ለኔ ምን አለ አንተ ጠነባህ በረኛ የዲዛ ለቃሚ ልጅ 10 ሰከንድ ብትታገዝ ሮናልዶ ይሰበርክብኝ። እንዴት እንዳዘነ የጠነባችሁ አልብላችሁ ምድሜ ልክ እኔ አንዳንዴ ማለት ነው ጀሞ አልናስሮች ራሱ ማለት ነው ሮናልዶን ለመስበር ይንቀሳቀሳሉ መሰለኝ አይደል? በቃ ስብር ያደርጉት ይፈልጋሉ። ኤቭሪ አሁን ያ ሁሉ ደቂቃ አንተ እንደዛ ፐርፎርም አድርጋ አንተ ጥናዥ አንበረኛ ምን አባህ ነው የሚያንቀለቅል? እኔ እሱ ጁንሽ አንተ ኮልማ ሚሉ ይሄን ኳስ አሰጠውም መቼ ሳልጠራኝም ወይ ሳልሰማውም ልትል ነው አሰጥም ማን ዛሬ ምን አይነት እድለኛ ያልነበረ ተጫዋች ተለየ። ይሄ ኳስ ገብቶለት ቢሆን ኖሮ ይሄ ኳስ ገብቶ ቢሆን ኖሮ ጎሉ ሲቆጠር ያሳየው ሪአክሽን አንጀቴን የበላኝ ምሬ ነው ማለት በቃ ይሄ ልጅ ለአረብ እግር ኳስ ላበረከተው ነገር ዋንጫ ሳይሆን ዋንጫዎች ነው የሚገቡት። ማንንም ማቆን የሳውዲ ልክ ከአፈር አንስቶ ከትቢያ ላይ አንስቶ የት እንዳደረሰው አይታችኋል እኮ እንዴ። አሁን በዚህ ሰዓት ሳውዲ ሊግ አልሄድም የሚል ማን ነው ተጫዋች ያለው? አንተ ይሄን ብቻ ይሁን። አሁንም እድል አለ። ያንን እድል እንዳስበሉት የኔ ስጋት እንጂ ዋንጫ ያሳካል። ይሄ ዘንድሮ የግድ ያሳካል የማይቀር ተቃጠሉ። ዘመኔ የሳውዲ ፕሮ ሊግ ባይ ማለት ነው ሮናልዶን አንገት አስደፉት ማለት ነው። ጠላት አንገት ይድፋ። ሲጀመር እዛ ከግመሎች ጋር ምንም አይሰራም። ምንም 98 ደቂቃ ተከላክለው 98ኛ ደቂቃ ምን ዱዳ ነው በረኛው ተውልኛ ይሎም ከራሱ ተጫዋች ጋር ተጋጭቶ የሌላ አይነት ጎል ግመል ናቸው። በቃ አይነፉም። በጣም ነው የሚደብሩት። አሁንም ግን አልናስር በአምስት ነጥብ እየመራ ነው ሊጉን። አልሂላል ደግሞ ቀሪውን ካሸነፈ በሁለት ያደርጓል። 3 ጨዋታ ይቀራቸዋል። እንግዲህ ሶስቱን እንግዲህ በቃ ሮናልዶ ፋን በደንብ መቋጠር አለበት። ይሄ መጨረሻ አመቱ ይመስለኛል። ቢቀጥል ራሱ አሁን ባለው አቋም ቋሚ ሆኖ አሁን ባለው ፐርፎርማንስ ይቀጥላል ብዬ አላስብም። እቺ ዋንጫ የሮናልዶ መሆን አለባት። እቺን በልቶ ደግሞ ወደ ዓለም ዋንጫ ከሄደ በቃ በጣም ተነሳሽነቱ ማሪፍ የሚሆን ይመስለኛል። ጨዋታውን እስቲ ያያችሁ ሰዎች ኮፒ ሊንክ ሪፖስት ያደርጋችሁ ሐሳባችሁን ኮሜንት ላይ እኔ እንሶ የምጠሉ ሰዎች ግን ትገርሙኛላችሁ። የምር ትገርሙኛላችሁ። ታከሙ ተውት፣ ክርክሩን ተውት። ሜሲ ሮናልዶ ምናምን ኳስ የሚያክሰው ያካለሱ ግን ዛሬ ዋንጫ በላው ብሎ 1-0 እየመሩ አልሂላልን ኦልሞስት ያሸነፉት ግን ሰከንድስ አዌ ነበረ ከማሸነፍ ሊጉን ማለት ነው። በ96 ይሁን በ98 ምናምን ያቻ ጎል ተቆጠረባቸው። የሮናልዶ ሪአክሽን ይሄን ይመስል ነበር። አጣው እኮ አይደለም ዋንጫውን፣ ግን አንድ ጌም ነው የሚቀረው አልናስር። እሱን ጌም ማሸነፍ አለበት ለማረጋገጥ ማለት ነው። አቻም ያረጋግጥለታል። ግን ሜቢ አልሂላል የቀሩትን 2 ጌሞች የሚያሸንፍ ከሆነና
ቢያንስ ደግሞ 2-0 እና 3-0 የሚያሸንፍ ከሆነ አልሂላል በእርግጠኝነት ሊበላው ይችላል። ምክንያቱም አልናስር ጌሙን የማያሸንፉ ከሆነ ማለት ነው። ያው ኦልሬዲ በዚህ ጌም ማረጋገጥ ይችል ነበር። አሁን ያንን ደግሞ በጣም ቀጣይ ጌማቸውን በጣም በቃ ቴንሽን ሆነው ነው የሚጫወቱት። ከተሸነፉ ያጡታል። ምክንያቱም አልሂላል ይጠላል ማለት ከቀላል ቡድኖች ጋር ነው የቀሩት ሁለት ጨዋታ የሚጫወቱ። አሁን ቼክ አድርጌው ነበርና በዚህ ዓመት ግን የምር ይሄ ሰውዬ ካልበላው ሊጉን በጣም የሚገርምና የሚያስጠላ የሚያናድር ነገር ነው የሚሆነው። መልካሙን እድል ሁሉ እመኝለታለሁ። ቢስሚላ ንጉሱ ተበሳጭቷል ይመስለኛል። ዛሬ በደርቢው ጨዋታ አሸንፎ ዋንጫው ማረጋገጥ ይፈልግ ነበር። ምክንያቱም ለሱ ብዙ መልእክት አለው ይሄን ዋንጫ ማንሳትና በእርግጥ አሁን ቻንሱ የነሱ ነው ብዬ ነው የማስበው። ደግሞ ተጋጣሚያቸው በእርግጥ ወራጅ ቀጠና ነው፣ ደማካሴ ነው። ደማክ የሚባለው እሱ ጋር ነው 15ኛ ምናምን ያሉ ናቸው። ወራጅም ስላሉ ሊከብዱ ይችላሉ። አልናስር በሜዳው ነው የማንሸነፍ ቻንስ አለው። ግን ባለቀ ሰዓት ደህና ነበር እኮ ቤቱ ደግሞ እኮ ሙሉ በመጀመሪያ ጨዋታው ሲጀምር የቤንዜማ መልሶ ጥሩ ነበር። እዛ ግን መረጋጋት ነበረባቸው። ደግሞ ታውቆታል መሰል ንጉሱ ሲቁነጠነጥ ነበር ተቀይሮ ከወጣ ጀምሮ። ግን ንጉሱ ይችላል ስላችሁ አልሂላልና አልናስርን ጨዋታ ማን ቁጭ ብሎ ያይ ነበር? የሚወዱም የሚጠላውም እኮ ነው ቁጭ ብሎ ዛሬ ሲያይ ነበር። ዓለም ላይ እኮ ነው የምላችሁ። ዓለም ላይ ኢትዮጵያ ውስጥ እኮ ዓለም ላይ ወዳጁ እሱን የሚወዱ ብቻ እኮ የሚጠላውም ጭምር ዛሬ ያይ ነበር። እና በማን ምክንያት ነው? በንጉሱ ምክንያት ነው። ተወደደም ተጠላም አልናስር አልሂላል የእድር ስም ይሁን የቀበሌ ስም ይሁን ማንም አያውቀው ነበር። እድሜ ለሱ። ይሄን እያመንክ በቃ ቢመርህም ዋጠው ተቀበል፣ እውነታ ነው። ግን ንጉሱ ዛሬ ማረጋገጥ ፈልጎ ነበር። በቃ ብስጭቱ ያስታውቃል። ቀጥታ ነው የገባው። ራሱ ድጋፍ ምናምን አላሳየም። ወደ መልበሻ ክፍል ቀጥታ ነው የገባው። ግን ይሄ ዋንጫ የትም አይሄድም ብዬ አስባለሁ። እስቲ ማንኛውም እናንተ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖርት ላይክ ማድረግ እንዳይረሳ። ቴንክ ዩ። እሺ ይሄ እርግማን ካልሆነ ምንድነው እሺ ሊሆን የሚችለው? አንተ እንዴት ቡዱ መረጋገጥ ያቅታል? እግዚአብሔርን ለበረኛው ቢለቀውስ ነው እኮ አሁን ጥያቄው እኮ። እንዴት እንደተቃጠልኩኝ ዛሬ ደግሞ ሲጀምር የኮማን ኳስን ያንን ኳስ ሚስ ያደርግ በቃ ዋጋ ሊያስከፍላቸው ይችላል ብዬ ኤክስፔክት አድርጌ ነበር። አንተ እግዚአብሔርን ሲያስጠሉ። እስቲን ተስፋ እኮ አላቸው። አንድ ቅርጫት አላቸው አልሂላል። ከዛ በኋላ ያለው ነጥብ ፈጣሪ ነው የሚያውቀው። ይጥላል አይጥልም የሚለው ነገር ማን በጣም ነው የሚደብረው እንዴ። ይሄ ዋንጫ ለሱ ትልቅዬ ዋንጫ ሆኖ አይደለም። ምክንያቱም እሱ ከዚህ በላይ ትልልቅ ዋንጫዎችን አሳክቶ ያውቃል። ነገር ግን ሮናልዶ ወደ ሳውዲ ከመጣ በኋላ እንግዲህ እንደ አልሂላል ደጋፊዎች እሱን ሲያናድዱትና ሲያበሽቁት እንዲሁም ሲያላግጡበት የነበረ ደጋፊ አልነበረም። ተደጋጋሚ ዋንጫ ቀምተውታል። ብዙ ጊዜ አስለቅሰውታል ይህንን ሰውዬ ማለት ነው። ስለዚህ በናቁትና በረገጡት ፊት ነበረ እሱ ደስታውን መግለጽ የፈለገው። ግን ምን ዋጋ አለው? ቤቶ የተባለ ግብ ጠባቂ እንግዲህ ደስታው ላይ ውሃን የከለሰበት ማለት ነው። ዞሮ አልናስር አሁንም ዋንጫው በእጅ ነው። ነገር ግን በናቁት ፊት መደሰት አልቻለም። ለዛ ነው እንደዚህ ልቡ የተሰበረው ማለት ነው። ሲያርሰበን ግን ከባድ ሜንታሊቲ ያለው ተጫዋች ነው። አሁንም እስቲል ዋንጫው በእጃቸው ነው ያለው። ግን ቤቱ ግን በቃ የልቡን ሊያደርስለት አልቻለም። አረ እግር ኳስ ለሮናልዶ ያልሆንሽ ሮናልዶን እንደዚህ የሰበርሽ ለማን ያባሽ ልትሆኝ ነው? በአላ አረ ምን አይነት ይሄ አስተያየት ይኸው እስቲ ቢስሚላህ። ልክ ጎሉ ሲገባ ወደኋላ በጀርባው ሄዶ እንዴት አይነት አስተያየት! ባለቀ ሰዓት ፊሽካል ይነፋ ሲል አረ ወይኔ በአላህ። እግር ኳስ ግን እሺ ቆይ ለሮናልዶ እንደዚህ ካልሆንሽ ለማን ልትሆኝ ነው? ምን አይነት 3 ዓመት ሁለተኛ እኮ ነበሩ። 3 ዓመት ሁለተኛውን አጠናቀው ባለቀ ሰዓት ሰኮንዶች ሲቆሩ እንደዚህ አይነት ልብ መስበር ምን የትኛው? አረ ቢስሚላህ ምንም ነገር እኮ እንደዚህ አይሰብርም። እንዴት አይነት የተረገመ ምሽት ነው የጨረሱትን ጨዋታ እንደዛ በወኔ በቃ በጉጉት እየጠበቀ የነበረውን ሰውዬ እንዴት እንዳደረገ ይሄ ለእግር ኳስ የሰራ ሰውዬ እንደዚህ ያዘ። ያን ሁሉ ስኬት ያየ ሰውዬ እንደዚህ ከተሰበረ እኮ ምን ያህል እንደለፋ እኮ በዚህ ማየት ይችላል። እግር ኳስ ግን እንደዚህ ባለጌም ትሆኛለሽ ማለት ነው። የሱ ኩዮች እናቱ ከሱ የሚያንሱት እኮ ይሄው እስከ ስፖርት የተለያዩትን አለ አይደል የጨዋታ ትንተና እየሰጡ ሆዳቸውን ሸሚዛቸው ሊቀድ ነው ተዘረክርከው አርጅተው ምናምን። እሱ ዛሬም ድረስ ያን ሁሉ ሻምፒየንስ ሊግ ስንት ዋንጫ አይቶ እዚህ ሊግ ላይ መጥቶ ባለቀ ሰዓት አሁን ያ ሁሉ የደቂቃ ጭማሪ ተገቢ ነው? ባታ ምን አይነት መስበር ነው? በቃ አያርፍም ይሱቂ። እዚህ ድረስ የደከመን ሰው እንደዚህ እግር ኳስ እንደዚህ በቃ ሲያስጠላ። አንዳንድ እግር ኳስ እንዴት ነው የሚያስጠላው? ግን ነው ቁማር የሆነ ነገር እኮ እግር ኳስ ማለት
ኳስን እንደዚህ ቆማ በአንገቷን ቀና አድርጋ እንድትሄድ ያደረገ ሰው እንደዚህ ባለቀ ዲቃስ ድረስ ደጋፊ እኮ በእናትህ ተስፋ ቆርጦ ፊታቸውን አይታችኋል። አለቀ ብለው ሁሉም ሰው እንዳለቀ አስቦ በቃ አለ አይደለ ንጉሱ ተካሰ ብሎ ሊደሰት ሲል ይኸው እግር ኳስ እንደዚህ ባለጌ ሆናለች። 4 ዓመታትን ታግሰ ያለህን ነገር በሙሉ ሰጥተ አንጠፍጥፈ ከዓለም ዋንጫ በፊት የሊጉን ዋንጫ ለመጀመሪያ ጊዜ በሳውዲ ከክለቤ ጋር አሳካለሁ ብሎ ባሰበበት ሰዓት እስከ 98ኛው ደቂቃ ድረስ 1-0 መርተ ለፌሽታ ለደስታ በምትዘጋጅበት ሰዓት 98ኛው ደቂቃ ላይ በሽርፍራፊ ሰከንድ በእንደዚህ አይነት ለዛውም በጣም የሚያናድድ ዋጋ የሚያስከፍል ጎል ተቆጥሮብህ አንድ እኩል ወጥተህ የዋንጫ ህልምህ ለጊዜውም ቢሆን ሲከሽፍ እንዴት አያበሳጭ፣ እንዴት አያንገበግብ፣ እንዴት አያቃጥል። ጋይስ ክርስቲያኖ ሮናልዶ ላይ የተሰማው ስሜት ይሄ ነበረ። ባለቀ ሰዓት ቡድኑ አልናስር በግብ ጠባቂው በቤንቶ የማይረባ ስህተት ጎል ተቆጥሮበት 1-1 ለመለየትና ተጨማሪ አንድ ጨዋታ ለመጠበቅ ሲገደድ በዚህ ሁኔታ ነበር ሜዳውን ለቆ የወጣው። በጣም የሚያሳዝን አይነት ስሜት ነበር ፊቱ ላይ የተመለከትነው። ተስፋ የመቁረጥ ያለማመን፣ ምን ማድረግ አለብኝ ከዚህ በላይ ብሎ የማለት አይነት ስሜት ነበር። ለማንኛውም ስለ ክርስቲያኖ ሮናልዶ ቅስም የሚሰብር የሚያሳዝን ሁኔታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እጅግ ልብ ሰባሪና አሳዛኝ የነበረው የክርስቲያኖ ሮናልዶ የመጨረሻው ደቂቃ ሁኔታ ይህንን ይመስላል። ጨዋታው ከተጠናቀቀ በኋላ ክርስቲያኖ ሮናልዶ በተስፋ መቁረጥ፣ በግራ መጋባት፣ ምን ላድርግ ከዚህ በላይ በሚል አይነት ስሜትና በመወዛገብ ውስጥ ሆኖ ተቀምጦ ብቻውን ታይቷል። በቀጥታ ማንንም ሳያነጋግር በቀጥታ እንደምታዩት ወደ መልበሻ ክፍል ነበር ጨዋታው ከተጠናቀቀ በኋላ ሄደው የቤንቶ የመጨረሻ ደቂቃ የግብ ጠባቂው ስህተት ዋጋ አስከፍሎታል። በእርግጥ አሁንም አንድ ቀሪ ጨዋታ በእጃቸው አለ። ስለ ክርስቲያኖ ሮናልዶ አሳዛኝ ሁኔታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት አሳዘነኝ። ጎል ሲቆጠርባቸው እንዴት እንዳሳዘነኝ እግዚአብሔርን። አልቋል እኮ በቃ እኮ ባለቀ ሰዓት እራሱ ላይ ወይኔ 1-0 ይመሩ እኮ ነበር። በቃ እኮ ዛሬ እኮ ካሸነፉ ቻምፒዮን መሆናቸውን ያረጋግጣሉ ማለት ነው። ቀጣይ አንድ ጨዋታ አላቸው። እሱን ሳይጫወቱ ቻምፒዮን መሆናቸውን ዛሬ ያረጋግጡ ነበር። አሁን እንግዲህ የመጨረሻው ጨዋታ ሊጠበቅ ነው ማለት ነው። ወይኔ አልናስር፣ ወይኔ ሮናልዶ አሳዘነኝ። እግዚአብሔርን ቃንጀቴን ብልትን ያደረገኝ ማለት ነው። እንግዲህ የመጨረሻ ጨዋታውን ግዴታ ማሸነፍ አለባቸው ማለት ነው ቻምፒዮን ለመሆን። ካልሆነ የነዛን ውጤት ይጠብቃሉ ማለት ነው። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። በደንብ ኮፒ ሊንክ በደንብ ይደረግ። ፎሎም እያረጋችሁ 100,000 ልንገባ እኮ 6,000 5,000 ምናምን ነው የሚቀረን። ፎሎም እያረጋችሁ ፒስ አውት። 20 ሰከንድ ነበር የቀረው ይህ ጨዋታ ሊጠናቀቅና ክርስቲያኖ ሮናልዶ የመጀመሪያ ጊዜውን የሳውዲ ፕሮ ሊግን ለማንሳት እንዲችል ያደረገው ነበር በኬሪየሩ እና ለአልናስርም ትልቅ ዋንጫ ነበር የሚሆንላቸው እና የሚገርም ነው። ብቻ የሚገርም ጨዋታ ላይ የሚተፈጠረው ነገር ብታዩ ኪንግስሊ ኮማን ከዚህ ጋር ስቷል። ኪንግስሊ ኮማን ቤንቶ አሪፍ ነበር። ከቤንዜማ የሚገራርም ኳሶች ማዳን ችለ ነበረ። የሳቪችን ማርና ላይ ብሊፍ ሌላ ደግሞ አልካባሪ የሚባለውንም አይ ቲንክ አንድ አድነበታል። ብቻ የሚገራርም ሴቮች ተመልክተን ከዛ ባለቀ ሰዓት ከኢኒጎ ማርቲኔዝ ጋር የባርሴሎናው ምርጡ የሌፍት ሴንተር ባካቸው የነበረው ከእሱ ጋር ሚስ ኮሚኒኬሽን አጋጥሟቸው እርስ በርስ ተጋጭተው የሚገርማችሁ በረኛው በእጁ ነቀው ወደ ውስጥ ገባ ጎሉና ከጁሮራ የተወረወረ ኳስ ነው። ከጁሮራ ቀጥታ ማግባት አይቻልም፣ ግን ቤንቶ በእጁ ነክቷል እንዳያችሁትና ያው ከጁሮራ ተወርሮ ከተነካ ኳሱ ደግሞ መግባት ይፈቀድለታል። ቤንቶ ራሱ ሊያስቆጥሩት እንግዲህ 1-1 ተጠናቋል። ይህ ማለት ግን አልናስር ሊጉን አጥቷል ማለት አይደለም። ላስረዳችሁ ያለውን ነገር እንዳሳስባችሁ የሊጉንም ሰንጠረዥ እንግዲህ በደንብ ተመልክተን አልናስር እንዴት ስቲል ማሸነፍ እንደሚችል አሳያችኋለሁ። 5 ነጥብ ርቆታል። አልሂላል 1 ጨዋታ አለው ትርፍ። ከዛ ውጭ ደግሞ የሚቀረውን ጨዋታ የአልናስር ጨዋታ ከበድ ይችላል፣ ግን የአልሂላል ጨዋታዎችም እንግዲህ ሚድቴብል ያሉት ቲሞች ሆነው ምንም ምክንያት የሌላቸው ናቸው የሚጫወቱት፣ ግን ሌላ ነገር ውስጥም የሉበትም። ስለዚህ እሱን ጨዋታ ወጥሮ ይጫወታሉ ብለን ተስፋ እናደርጋለን። ግን በአልናስር ዙሪያ ስንመጣ ሬሌጌሽን የሚፋለመውን አልደማክን የሚጫወተው በዲቴል አስረዳችኋለሁ። ብቻ ግን እንደዚህ ዜና እንዳያልጣችሁ የተለመደው ራሱት ብቻ እንዳይደርስ ሀሳባችሁ ኮሜንት ያስቀምጡ። ኮፒ ሊንክ ያደረጋችሁት እንግዲህ አልሂላል ኮራፕሽን ቀጥሏል። እንቀጥል ደግሞ ስለ ጨዋታው ነው ያለው ነገር ስንመለከት ደግሞ አልናስር የቀረው ጨዋታ እንግዲህ ከአልደማክ ጋር ነው። አልደማክ ደግሞ መጥፎነቱ ምንድነው? ለሬሌጌሽን የተጫወተ ነው ጋይስ። ለሬሌጌሽን የሚጫወት ቲም ሁሌም ባለጌ ነው ስላችሁ ነበር። ያው በዌስት ሃም ምናምን አይታችሁታል። እዚህ ስናመጣው ደግሞ 15ኛ ላይ ይገኛል 26 ነጥብ አላቸው። ከነሱ ስራ ያሉት ደግሞ ከደገና 26 ነጥብ አላቸው። የጎል ዲፈረንስ ነው ያዛቸው እስካሁን ባለው ማለት ነውና እሱን ታስበው በደንብ ወጥረው ነው የሚጫወቱት ማለት ነው ከአልናስር ጋር። የአልናስር የቀረው ጨዋታ እሱን ይመስላል። አልሂላል ደግሞ የቀረውን ስንመለከት ደግሞ ከነዮ ሜሲ ጋርና አልፋ ይሃ ጋር ነው የቀራቸው። ሁለቱም እነዚህ የጠሩላችሁ ቲሞች ሚድቴብል የሚጫወቱ ቲሞች ከባድ ቲሞች ናቸው። ነገር ግን ምንም የሚጫወቱበት ምክንያት የላቸው ደረጃቸውን ከማሻሻል ውጭ ደረጃውን አጨራረሳቸው ነው እንጂ ሌላ ይሄ ለሬሌጌሽን የሚጫወቱ ማሩ ለዩሮፕ የሚጫወቱ ማረል ነዮም ርቀዋል እና
ደረጃቸውን ለማስተካከል ምናልባት ከወጠሩ ነው እንጂ አልሂላል ፕሮባብሊ እነዚህ ሁለት ጌሞች ሊያሸንፍ እንኳን ቢችል እንደምታዩት እዚህ ጋር 60 ለ55 ነው ጎል ዲፈረንሱ። ስለዛ ምን ማድረግ አለበት? አልሂላል ሁለቱንም ጨዋታዎች አሸንፉ 6 ጎል ዲፈረንስ ያስፈልገዋል። አልናስር እንኳን አቻ ቢወጣ ማለት ነው የቀረውን ጨዋታ እና ኢትስ ሃይሊ አንላይክሊ አልሂላል የማሸነፉ የዚህ ግን አልናስሮች ያው አልሂላል ላይ ቢሆን ኖሮ ያምር ነበር። ያው ዳኛው ነገር አለ ዛሬ ራሱ አሁን ልብ ብላችሁ ተመልካችሁ 8 ደቂቃ ከየት ነው የተጨመረው? 8 ደቂቃ እኔ ግን በጣም ነው የሚያስገርሙኝ በእውነት ኮራፕሽኑን እኮ በአይን በግልጽ እኮ ነው የምትመለከተውና 8 ደቂቃ የቱ ጋር ነው የባከነው? የቱ ጋር አስታሳይ የወደቁት ጨዋቾች አንድ ሁለት ነበሩ። የራሳቸው ጨዋች ነው የወደቀው እና ትንሽ ውሃ ሲጠጡ ተመልክተና በመሀል በሱ የመጣ ኩሊንግ ብሬክ ቫይብስ ብቻ ሌላ ነገር ግን ምንም አልነበረም። በጣም ጨምር ካልክ 6 ደቂቃሽ 6 ደቂቃ በጣም እንሂድ ከተባለ 8 ደቂቃ ድረስ የሚያደርስ ምንም የባከነ ነገር አልነበረም። ግን ያ ቤንቶ በጣም የሚያዝን ሁኔታ የማይጠበቅ ሰው እንዲያጠፋ እሱ አጥፍቶ ነበር። በጣም የሚገርም ነው። አንዳቻ እንዲጠናቀቅ ቢያደርገውም ግን አልናስር የጊዜ ጉዳይ ነው ጋይስ፣ ማሸነፉ የማይቀር ነው ሳውዲ ፕሮ ሊጉን እና ቀጣይ እንግዲህ እስክንገናኝ ድረስ ይመቻችሁ። ክርስቲያኖን ለምንድን ነው እንደዚህ ተበሳጨው? አሁን 5 ነጥብ እየመሩ ነው፣ አንድ ጨዋታን የቀራችሁ፣ በቃ እሱን ካሸነፉ እኮ ጨረሱ የሚል ነገርም አለና አልሂላል ደግሞ 2 ጨዋታን የቀረው ያው አቻች ቢጨርስ አልናስር 6 ጎል ያስፈልገዋል፣ ሁለቱም ማሸነፍ ይጠበቅበታል። ብቻ ከባድ ነው በጣም ለአልሂላል ስቲል አልናስር ማንሳቱ አይቀርም እና ለምንድን ነው የተበሳጨው ግን ክርስቲያኖ በዚህ ዙሪያ ብላችሁ ብትመለከቱ ምን መሰላችሁ? ያው ሚዲያ ላይ እንዳያችሁት በዚህ ዓመት አሁን ለምሳሌ አልናስር ሳውዲ ፕሮ ሊግን መምራት ሲጀምር ምን አሉ? ሌሎቹ በዳኛ ሲበደሉ በፊት አልሂላል ነበር የሚወቀሰው ሁልጊዜ፣ ሌባውም ደግሞ አልሂላል ነው በሚያስቅ ሁኔታ እና ግን በዚህ ዓመት ምን አሉ? አልሂላልን እየረዳቸው እንደሆነ እያወቁ ግን ሰው ማን ላይ ማሳብ ጀመረ። አሁን ኢቫንቶኒ ያኔ ትዝ ካላችሁ ለማን እንደሚያግዙ ታውቃላችሁ ምናምን ብሎ ነበር የጠቀሰው። ግን ሰው እሱ ዳይሬክትሊ እንትናን ነው ብሎ አልጠቀሰም እና ግን እውነታው የሚናገረው ወይ ደግሞ ፓስቶ ነው ሄዳችሁ ብትመለከቱ የተፈጠሩትን ነገሮች የሚናገረው ሁሉ ነገር የሚያመራው ወደ አልሂላል ነው። በጣም ኮራፕት የሆነው ቲም ሳውዲ ፕሮ ሊግ ውስጥ እና ይህንን ደግሞ ስሜት የሚያውቁት የአልኢቲሃድ ደጋፊዎች፣ የአልአህሊ ደጋፊዎች፣ የአልናስር ደጋፊዎች በደንብ ጠንቅቀው ያውቁታል። እና አልሂላል ፊት የአልሂላል ደጋፊዎች ፊት መብላቱ ነበር ከባዱ ሚኒንግ እዚህ ጋር ሰው ያልተረዳው እዚህ ጋር እነሱ ደጋፊ ፊት እነሱ ሰዎች ባሉበት አላ እናንተ ፊት በቃ ቤዚክሊ ደንኪንግ ኦን ደም ማለት ነው። ገባቸው በጣም ስሜቱ ለየት ስለሚያደርግ ማለት ነው። እነሱ ፊት ቢሆን ፈልጎት ነበር ክርስቲያኖ። ያበሳጨው ነገር እዛ ጋር ሊዮኔል ሜሲ እንግዲህ ኢንተር ማያሚ ላይ ባመጣውም ሰክሰስ እንግዲህ ክርስቲያኖ ላይ ከባድ ጫና አለ አልናስር ጋር ስኬት አላመጣም የሚለው እሱም በመጨረሻ እንግዲህ ትንሽ ሪሊቭ ለማድረግ እየሞከረ ይገኛል ክርስቲያኖ እንደምታውቁት። ነገር ግን ወደ እሱ ሳንመጣም እንግዲህ ሊዮኔል ሜሲም ትንሽ ታፍ የሆነ ዓመት እያሳለፈ ነው። እዛም ኢንተር ማያሚ ተሸክሟቸው ነው የተንቀሳቀሰ ያለው። ተውት እዚህ ክርስቲያኖም እንግዲህ ሸክም ሆኖበታል። እሱ ቁጭ ባለበት ደግሞ ጭራሽ እንደዚህ አይነት ውጤት ተፈጥሯል እና እንደዚህ ግን እንዳይመልጣችሁ ያው በኤምኤልኤሱም በዚህ በሜሲ በክርስቲያኖ ሰማመጣላችሁ ራሱ ተመጫ እንዳይረስ ሀሳባችሁ ኮመንት ላይ አስቀምጡ። መቼ ብለዋል ትላላችሁ እና ቅዳሜውን ማን ይበላል ትላላችሁ። ኮፒ ሊንክ ያደረጋችሁት ማለፍም እንዳይረሳ። እንቀጥል። ያው ፒፕሉ ኖቲስ ያላደረገው ክርስቲያኖ እንደዚህ ቢናደድበትም ነገር ግን ወደ ሳውዲ ፕሮ ሊግ ለማንሳት እንግዲህ አንድ ዊን ነው የሚያስፈልጋችሁ። ደማቅ ጋር ራሱ አቻ ቢወጡ እንደነገርኳችሁ 6 ጎል ያስፈልገዋል ይላል። 2 ጨዋታ ማሸነፍ ይጠበቅበታል። ማሸነፍ የሚችላቸው ናቸው። ተስፋ ሳይቆረጡ ሁለቱ ቲሞች እንደነገርኳችሁ የሚድ ቴብል ቲም ናቸው። ብዙ ነገር አይፈጥሩም በሚለው ነገር ግን አልሂላል እንደዛ ነገር ውስጥ መክተት አያስፈልግም። አልናስር በቃ አልደማክ ነው፣ በሜዳ ነው ሄደ ጨርሶ ጨዋታው፣ ሌላ ነገር አያስፈልግም። ክርስቲያኖ ግን ያው እነሱ ደጋፊ ፊት ማድረግ ይፈልግ ነበር፣ እሱ አልተሳካለትም። ኤኒዌይስ ግን ኖርማል ነው። ዋናው ማንሳቱ ነው። ይሄ ኮራፕት የሆነ ቲም። ከዛ ደግሞ አልፎ እንደምታውቁት ቅዳሜ ላይ ኤዥያን ሻምፒየንስ ሊግ 2 አልናስር አንስቶት የማያውቀው ዋንጫ ፋይናል ደረሰ ይታወቃል። አልናስር እሱም ቀጥታ ጠቀልላለ፣ ሳውዲ ፕሮ ሊግን ጠቀልላለ። ከዛ በኋላ ወደ ዓለም ዋንጫ ያለንም ጉዳት ማምራት ነው። ክሪስ እሱ ነው የአንተ ትልቁ ጎል ሊሆን የሚገባው። ከዚህ በኋላ አቃሉ እንደሚያናድ ግን ፍረስትሬሽኑ ዋጥ አድርገው እዛ ቅዳሜ ላይ ተወጣው፣ ከእንደገና ደማክ ላይ ተወጣው፣ ከዛ ወደ ዓለም ዋንጫው ማምራት ነው። ክሪስ እንዳታስባለን ከጎን ያለው ነገር ይመስላል። እንግዲህ ቀጣይ እስክንገናኝ ድረስ ይመቻችሁ።